እስር ቤት የመጀመሪያ ቀን ስትገባ ምን መስል ነበር? የሻማ ሰጥታል ወይ ዘፍናል? የሻማ ሰጥቻለሁ እኔ በጣም ከባድ ነበር ኤክስፒሪየንስ። ከባድ ሳይሆን እንዴት ነው የመጀመሪያ ቀን ስትገባ ከዛ እኔ አሁን ከሰው ጋር የመግባባት ምናምን እንትን አለብኝ ብዙ ቶሎ አልቀላቀልም ከሰው ጋር ወዲያው ምናምን ይሄ ነው ፍላጎቱ ሳይሆን ፍላጎቱ አይ ቲንክ እኔ እንጂ ከሰው ጋር የመግባባት ችግር ኖርብኝ ያለውና ከዛ ደግሞ እንዴት ነው አላህ የሆነ ፌመስ ሰው ሆነ ነው የምትገባው እስር ቤት ገባ ሆነ ሬፑቴሽን አለ ሰው እንትን የሚለውና የተፈጠረ ያለው ነገር ያውቁትም እነሱ አንተም አዲስ ነህ እነሱ እናንተ አዲስ ናቸው እንዴ ይላል ሰው ከዛ ደግሞ የገባውበት ሰዓት ቆጠራ ሊጀመር ሰው ሁሉ ተወታች 11 ሰዓት ላይ 11 ሰዓት 12 ሰዓት አካባቢ ነው የገባውት ናቃ ህዝቡ በሙሉ ያለ ተግባታ ያየ ነገር ናቃ እንትን አለ እሱ ነገር ነው ትንሽ ፎቶ ነሳ ስልክልኝ ወይኔ እና ከዛ ወዲያው ግን ደስ ይላል ምንም እስር ቤት ማለት እንደዚህ እንደምታስበው አይነት ኤክስፒሪየንስ አይደለም በእውነት ነው አይ I'm just saying መታሰሩ ሳይሆን እኔ ያ ኤክስፒሪየንስ በእውነት አልከበደኝም እውነቱን ስነግራችሁ ማለት የሆኑ የሚከብዱ ነገሮች አሉ ኒዲዝ ነው ብለህ ታስባለህ ያ ኤክስፒሪየንስ ለኔ በጣም አስፈልጎኝ ነበር ታዲያ 10 ኪሎ ጨምሬ ነው የወጣሁት በጣም አሪፍ ነው የወጣሁት እኔ እስር ቤት ተኝተህ በለ እግዚአብሔርን እበላለሁ በሁለት ቀን አንድ መጽሐፍ ጨርሳለሁ ጂም እንትን ውሃ አለ በሱ ስፖርት ውሎ እንዴት ነው ታውቀህ ከእንቅልፍ ትነሳለህ እሺ ስራል እስኪ የእስር ቤት vlog እንዴት ጌት ሬዲ ዊዝ ሚ ከእንቅልፍ ትነሳለህ ዘዳችሁ አንድ ላይ የምትቀሰቀሱት ክፍል አለ ቤት የሚባል አለ እሺ ሶ ክፍል አለው ከእንቅልፍ ትነሳለህ ትቆጠራለህ እሺ ከዛ በኋላ በቃ ይቡሎ ይጀምራል ማለት ነው ከዛ ከእንቅልፋችን ተነስተን እንደተቆጠርክ ተቆጥረን ስንመለስ እኔ ስፖርት መስራት ጀምራለሁ ሌሎችም ስፖርት የሚሰሩ ልጆች አሉ ከነሱ ጋር ስፖርት እንሰራለን ከዛ በኋላ ጥያቄ ይጀምራል ሶ ጥያቄ ሲመጣ ቤተሰብ ይመጣል ጓደኞች ይሆናል ሶ ቤተሰብ ምግብ ይዞ ይመጣል ስፖርት እንደጨረስን ሸወሮ ስጅት ጥያቄ ሲጀምር ምግብ መጥቶን ስለዚህ ተስተካክል